ሱሰኛ ሆነህ መገኘት ትንሽ ከባድ ነው። እግር የሚያልቅ ቢሆን የምር አገጫችን ላይ ደርስ ነበር። በአራዳ ቋንቋ ምን ይባላል? መቀየስ። እኔ ፍቃዱ አለማየሁ እባላለሁ። የዩአድ ፈርኒቸር ማለት ነው ባለቤት ነኝ። ያው ግን ለሰራተኞቹ እኔ ቅጥረኛ ሰራተኛ ነኝ፣ ባለቤት አይደለሁም። ለሰራተኛ ማለት ነው። እና ብዙ ነገር አልፈዋል። እንዲህ በቀላል የሚሆኑ ነገሮች አልነበሩ። ግን በኔ ብቻ የሚሆን ነገር አልነበረ። ያው በኔ ጥረት በኔ ድካም የሆነ ነገር አይደለም። ያው ፈጣሪ ነው የታገዘበት እያንዳንዱ ነገር ላይ ማለት ነው። በኔ የሆነ ነገር የለም። ግን እግዚአብሔር ይመስገን ዛሬ ላይ ትላንትና አልፎ ዛሬ ላይ እንደዚህ ይሄን የመሰለ ወርክሾፕ በፈጣሪ ቸርነት ኖሮኛል ማለት ነው። ስንጀምር 6 ልጆች ነበሩ። አሁን ላይ ወደ 11 ደርሰናል። እና ሁላችንም ያው ሰራተኛና አሰሪ ሳንሆን ጓደኛሞች ነን ሁላችንም ማለት ነው። ተወልጄ ያደግኩት ሽሮ ሜዳ አካባቢ 08 የሚባል ሰፈር ውስጥ ነው ተወልጄ ያደግኩት። እና ያው ብዙ ነገር አልፏል በህይወቴ ላይ ማለት ነው። ልጅነቴን ሊያሳጡኝ ነገሮች አሉ። ግን ለአሁኔ ማለት ነው አሁን ላለሁበት ነገር ትምህርት ቤት ነው ለኔ ማለት ነው። እዛ ነገር ውስጥ በመግባቴ አንዳንዴ የማትቆጭበት ነገር አለ። አሁን በዚህ እድሜ ቢሆን ኖሮ ብዬ ሳስበው በጣም ይከብድ ነበር። የሆነ ግን ነፍስ ሳላውቅ ያን ያህል ኪዶኜ በመልመዴ ነገሮችን አሁን ላይ ለመውጣት ረድቶኛል። እኛ ሰፈር ውስጥ የስፖርተኛ ሰፈር ነው ምናምን 08 ሲባል ብዙዎች አሉ። እነ ምትኩ ኮብራ፣ እነ ተፈሪ፣ አሁን ላይ ያሉ እነ አረፋይኔ ትልልቅ ማለት ነው ስፖርት ላይ ያሉ ትልልቅ ሰዎች አሉ። ኢቭን በዛ አይነት ሰፈር ውስጥ ነው እኔ ተወልጄ ያደግኩት ማለት ነው። ብዙ ነን በቤት ውስጥ የምንኖረው። ከኔ ጋር ወደ 10 ነን። እና በዛ ውስጥ ያው አንድ ታናሽ ብቻ ነው ያለው፣ ሌሎቹ ታላላቆቼ ናቸው። በዛ ውስጥ እየኖርኩኝ እኛ ቤት ኢቭን ቡና እንኳን የሚወጣው የሆነ ባህላት ሲኖር ለፋዘር ብቻ ነው ቡና እንኳን የሚጠጣው ማለት ነው። ምንም አይነት ነገር ቤት ውስጥ ማንም የሱስ ምናምን የሚባል ነገር ማንኛቸውም የለባቸውም ማለት ነው። እንደዚህ አይነት ነገር ሁሉም የሰራተኛ ነው ምናምን ያው ፋዘርን ለማገዝ ሁሉም ተፍተፍ የሚል ነው እንጂ እንደዚህ አይነት ነገር ውስጥ ያለ ሰው የለም። በዛ መሀል ውስጥ ሱሰኛ ሆነህ መገኘት ትንሽ ከባድ ነው። በ16 ዓመቴ ነው ሱስ ውስጥ የገባሁት እና ከባድ ጊዜ ነበረ። ደግነቱ እኛ ሱስ ውስጥም ብንሆን ጓደኛሞቼ ይሄ ያለ አይደል በመስረቅ በተለያየ ነገር አልነበረም ሱስ እንኳን የምናረገው ስራ እንሰራ ነበር። የሚገርም ነገር ስራ እንንቅ በጣም ብዙ አይነት በእኔ እድሜ ማለት ነው ይሄን ሰራው ብልህ የማይገመት ቦታዎች ላይ ሰርቻለሁ። ገብቷል አይደል? ሱስ ውስጥ እንኳን በሆን ስራ ሰራ ነበር እንጂ አልሰርቅም፣ የተለያዩ ነገሮችን አናደርግም ነበር። እና ያ አሁን ላለውበት ነገር ገብቷል አይደል ጠቅሞኛል። ሱስ ውስጥም ብንሆን በጣም ደካማ ሰው ርካሽ አድርጎ እንኳን ቢቆጥረህ ሱስ ውስጥ ያለ ሰው ማለት ነው ርካሽ እንደሆነ አድርጎ ነው ሰው የሚቆጥረው። ሌባ፣ ቀማኛ፣ ይሄ መንገድ ላይ አሁን ሰው ይቆማል እንዲህ መጋጫ ላይ ምናምን ቁጭ እንል ነበር እኛም ማለት ነው። እና እዛ ጋር ስንቀመጥ የሚያልፈው ሰው ያለው ፊድባክ ማለት ነው በቃ አይደል ቀማኛ ምናምን ይፈራሉላ መንገድ ቀይሮ ምናምን የሚያልፉላ ሰዎች ነበሩ ማለት ነው። ግን ያ አይደለም ሰው በራሱ አይነት መንገድ የሚሰጠው ማለት ነው ሰባዊ አይነት ነገር አለ። እና ልክ ያ ሱስ ሰባዊ ነገርን አይነጥቅ ገብቷል አይደል? ካንተ ጋር አብሮ ያደገ ነገር ሰባዊነት ማለት ነው። ግን ሱስ ብዙ ነገርህን ይነጥቃል። ብዙ ነገርህን ማለት ህይወትህን ይነጥቃል። ኢቭን አሁን እኔ እኮ ጫት ብቻ ነው የምቅም እሱም በስንት ጊዜ አንዴ ነው ምናምን የሚሉ ሰዎች አሉ። ሁሉንም ጣጣ ይዞ የሚመጣው እሱ ጫት ትቅማለህ፣ ጫት ስቅም ማለት ነው ታጨሳለህ፣ ስታጨስ ጠጣለህ፣ ጨብስ ትላለህ። ብዙ ነገሮች አሉ ገብቷል አይደል? እያንዳንዱ ነገር ይዞ በሚመጣው እሱ ማለት ነው። ሁሉንም ትልልቅ አይነት ሱሶችን ማለት ነው በህይወት ውስጥ ያመጣባል። ሱሰኛ ሆነህ መገኘት ትንሽ ከባድ ነው በቤት ውስጥ ማለት ነው።
ትንሽ ከበድ ያለ ጊዜ ነበር ያሳለፍኩት እና ያው አልተጫኑኝም። በብዙ አይነት መንገድ እኔንም ለመመለስ ሞክረዋል። በተለይ እናቴ ትልቁን ጥረት አድርጋልኛለች። ከዛ ደግሞ ወላዲት አምላክ አሁን እንደውም ማለት ነው ክብሯን በእንደዚህ አይነት መልኩ ብቻ አይደለም የምገልጸው፣ ትልቅ ያልተናገርኩት እስካሁን ድረስ ማለት ነው ኢቭን አውደ ምሕረት ላይ ቆመህ ከምትናገረው ነገር በላይ በቃ አለ አይደል ማንኝን ይላሉ ሄጂ ምን አይነት ክብር አለኝና ማን ስለሆንኩኝ ሄጂ አውደ ምሕረቷ ላይ ቆሜ ስለሷ በቃላት ተመሰክራለሁ። ገብቷል አይደል? በእኔ አፍ አይነገርም ስለሱ። እኔ አንድ ተራ ሰው ነኝ። ይሄ ቦይ አለ አይደል የሚፈስ ግም ገብቷል። እሱ ቫልዩ አለው የሆነ አትክልት ምናምን ብታሳቅፈው ያበቅላል ማለት ነው። ገብቷል። እኔ የዛን ያህል እንኳን ርካሽ ግን እኔ ርካሹ እዛ ቦታ ላይ ቆሜ የሷን ስም መጥራት አይገባኝም ማለት ነው። እና እግዚአብሔር ብሎ ዓለም ሁሉ እየሰማ ክብሯን አገል ደስተኛ ነኝ። ያረገችልኝ ነገር ስትሰጥ በትንሹ አይደለም። ፈጣሪ ሲሰጥ የሚገርም ነገር ይሁን አንተ ትለምናለህ ምናምን እንጂ ትጠይቃለህ፣ ትለምናለህ። ልጁ ነህ አንድ አባት ማለት ነው ለልጁ የሆነ ነገር ቢጠይቀው መጥፎ ነገር አይሰጠውም። ፈጣሪም ልክ እንደዛው የኛ አባት መጥፎ ነገር አይሰጥም። ቢሰጥህ ቀስቅሶ ፍቃዱ ይሄ ላንተ ይገባል ብሎ 100 ሚሊዮን ቢሰጠኝ ገብቷል አይደል እኔ የማልችለው ነው የሚሆነውና እጠፋበታለሁ። ለዛ ብሎ ማለት ነው እኔን ይጠብቀኛል። ጊዜ ይሰጣል። ስጠኝ ማለት ከባድ ነው። ገብቷል አይደል ማለት ነው ልጠፋበትም ስለምትችል የሆነ ነገር ጋፕ ይደረግባል። ግን ሰጠችኝ። ሲሰጠኝ ማለት ነው በትንሹ አይደል እኔ ሳስቡ የኖርኩትን ሁላ ነገር ነው የሰጠችኝ ማለት ነው። ቤተሰቤን ሰጣኛለች፣ ልጆቼን ሰጣኛለች፣ ስራ ሰጣኛለች። ይሄ ሁሉ ሰራተኛ ማለት ነው በስሬ እንዲንቀሳቀሱ አድርጋኛለች። እና ክብሩን ሁሉ የምትወስደው ወላዲት አምላክ ናት። በአራዳ ቋንቋ ምን ይባላል? መቀየስ ዙር ማለት ነው። ዙር ማለትን መልመድ አለብህ። ሱስ ላይ ብቻ ሳይሆን ብዙ አይነት ነገር ላይ ላንተ የሚጠቅምህ ነገር ካልሆነ ዙር ትላለህ። ዙር ስትል የተሻለ ነገር ታገኛለህ። እልፍ ሲባል እልፍ ይገኛል አይደል የሚባለው። አባቶች ምን ያደርጋሉ መሰለ እርኩስ መንፈስ እንዳይፈታተናቸው ወደ ጸበል ሲሄዱ እስኪ ማነሽ የሆነች ቦታ ደርሼ ልምጣ ምናምን ነው የሚሉት ማለት ነው። እዚህ ገበያ ምናምን ደርሼ ልምጣ ይሉና ይሄዳሉ ማለት ነው። የዚህን ያክል በአራዳ ቋንቋ ፋራ ነው ማለት ነው። እሱ በቀላሉ ማታለል ትችላለህ እሱን ማለት ነው። እና ያው የሆነ ነገር ነው የሚጭንብህ። ሱስ ማለት እስር ሆኖ አይደለም ሁሌ ካንተ ጋር የሚጠቀም ያችን ሰዓት ልክ ስጀምርባት ያለችው ሰዓት ያጣፍጥልህና ከጎን ነው ዞር የሚል። ከዛ አንተ ዴሊ ጸብህን ከፈጣሪ ጋር ታረጋለህ። እሱ በዛ ሙድ ውስጥ ደስተኛ ይሆናል ማለት ነው። ቁጭ ብሎ ሰው የሚረዳ ሰው ይፈልጋል። እንዴት አለ መሰለ ቤት ውስጥ ስትኖር የሆነ አንተ እንደደከምክ አንተ እንደወረድክ አድርጎ ማለት ነው ያንተ ፊድባክ የሚያሳይ ፋሚሊ አለ። ሱስ ብቻ ስለምትጠቀም ማለት አንተ ርካሽ እንደሆንክ ምናምን የሚያሳይ አለ። ገብቷል አይደል? አንተ እንዲህ ነህ ብዙ አይነት ነገሮች አሉ። ግን በዚህ አይነት መንገድ አይደለም። ገብቷል አይደል? ልጅን ምንም ቢሆን ምንም ማለት ነገ ላይ ወርቆ ብታየው አንተ ነው የምትጎዳው እንጂ ማለት ነው እሱ አይደለም። ገብቷል አይደል? ምክንያቱም የገሌ ልጅ ይባላል። ወጣቶች በራሱ ማለት ነው ስም ነው የምታጠለሸው። እኔ አሁን የተከበረውን አባቴን ማለት ነው በሰፈር ውስጥ የተከበረው ማንኛውም ነገር ላይ የሚጠራውን አባቴን ስሙን ያበላሸውት ማለት ነው። ገብቷል አይደል? የፍቃዱ አባት አለማየሁ የአለማየሁ ልጅ ነው የምትባለው። ምን ጊዜም የአለማየሁ ልጅ ነው ወይ የታገኝ ልጅ ነው የምትባለው። እንዲህ ቦታ ላይ አገኘሁት ነው የምትባለው። ገብቷል አይደል? እና የአራሱ አንተን አይደለም ያሳፈርከው በአንተ ስር ያሉትን ቤተሰቦችን ነው የምታሳፍረው። ስለዚህ ጥግህን መያዝ ማለት ነው ለራስ ላይ አጠር ማጠር በቃ አይደል? አንተንም አለማስወቀስ ቤተሰብም ስሙን አለማጠልሸት ማለት ነው። ግን ቤተሰብ በራሱ ደግሞ ማድረግ ያለበት ነገር አለ። ምን ጊዜም ማለት ነው ልጅህን ርካሽ እንደሆነ እንደወረደ እንደማይረባ ካረከው ሁሌም እንደማይረባ ሆኖ ነው የሚቀጥለው። ግን ማለት ነው እሱ ጠንካራ እንደሆነ የበፊቱን ያለፈውን ህይወት እያነሱ በቃ አይደል እንዲህ ቢያረግ እንዲህ በቃ ነገ ትልቅ ሰው እንደሚሆን ምን ውስጥም ቢሆን ማለት ነው። ለምን አይምሮ በሽተኛ አይሆንም? ገብቷል አይደል? ሞቲቬት ማድረግ አለብህ የገዛ ልጅህን። ነገ ወርቆ ጎዳና ገረባ እየለቃቀመ ምናምን ብታየው ገብቷል አታልፎም። እንባ ካይነ መቼም አይቆም። ያ ነገር እንዳይመጣ ቀድመ መጠንቀቅ። ጓደኛዬ ነው እቺን ነገር ያለኝ ማለት ነው። ሱስም ቢድን በሽታ ነው ይላል እሱ። እና አንተ ሄዳንክ ማንም ሰው ይድናል ይላል። ገብቷል አይደል?
እኔ ትልቁን ሱስ ነበር የምጠቀመው። ኢየሱስ ትልቁን አለ አይደል አባቱን ኢየሱስ አባትን ነበር የምጠቀመውና ኢቭን ከአቅሜ በላይ ነበር የማደርገው የነበረው ማለት ነው። እኔ ስራዬን ያስተውል ማንም አላስታወኝ። ራሴን በጣም በስራ ወጥር ነበር። ከስራ ሄዳለሁ፣ ከስራ እመጣለሁ። ከዛ በኋላ ማለት ነው ቤት ውስጥ እመጣለሁ፣ አታክልት ምናምን እንከባከባለሁ ምናምን። ፓርክ ነበር ቤታችን ራሱ የሚመስል የነበረው ማለት ነው። ጊዜም በተለያዩ መንገድ ነበር የማሳልፈው። ራስህን መወጠር፣ ስራ ይኑርህ፣ ግራ ይግባ፣ በሱ ነገር ውስጥ ነው የሚገባብህ ራሱ ማለት ነው። ልክ ይሆናል አይደል ወይ ካለሱ አልሰራም ትላለህ፣ አሊያም ደግሞ በቃ አለ አይደል እስር ያደርግሃል። በቃ አለ አይደል ምን አለኝ ምን ስራ አለኝ በምን ጊዜን አቃጥላለሁ ልቃም እንጂ ምናምን አይነት ብሎ ራሱ የሚያስባል። ገብቶሃል አይደል ኩል ትሆናለህ። በቃ ፏ ብለህ ያለችን ነገር ለብሰህ ተጣጥበህ ምናምን ነገር ስራ እንዳለ ሰው መውጣት፣ ከስፖርት የምሰራ ከሆነ መስራት፣ እንደተናገርኩት ያቆምከው ትምህርት ካለ ምናምን መጀመር ባይጠቅምም ማለት ነው። ካልሆነ በስራ ማሳለፍ። ገብቶሃል አይደል መጠየቅ፣ ማዞር፣ ስራ መጠየቅ እንዲህ አብዛኛውን ሰዎች እንኳን አሁን እኔ በሚዲያው እንኳን የመጡ ሰዎች አሉ እዚህ ስራ ቦታ ሄደ። ግን እንደምታያት ስራ የጠባብ ነው፣ ስራ ቦታ የጠባብ ነው። የምፈልገው እንኳን ሙያተኛ ቀጠሬ ማሰራት አለን በቤቴ ውስጥ። እኔ ያሳለፍኩት ጊዜ አለ፣ በጣም ከባባድ ጊዜ ያሳልፌያለሁ። በጣም ከባባድ ጊዜ ማለት በቃ ማንም ሱሰኛ ሱስ ደስ አይለው። ፈጣሪ ወይ ገላግለኝ እያልኩት ማለት ነው እጠቀም ነው። ገብቶሃል አይደል ወላዲት አምላክ ከዚህ ነገር አውጪኝ እያልኩኝ እኔ ግን ዞሬ እጠቀም ነበር። ጸበል እየተጠመቅኩ ሄጄ እጠቀም ነበር። ቅዳሴ እያስቀደስኩ እየመጣሁ መጥቼ እጠቀም ነበር። ገብቶሃል አይደል ከባባድ ነገሮች አልፈዋል ማለት ግን ራስን በሆነ ነገር ጸሎት ማድረግ፣ ራስን በተለያዩ አይነት መንገዶች መወጠር ነው። በቃ ራስን ቢዚ ማለት ከዛ ጊዜ ያገኝ። በምን ጊዜው አንተን ያስታል። ጊዜ የለህማ በየትኛው ጊዜ ምን ታረጋለህ? በቃ እና ያን ነገሮች ማድረግ በራሴ አይነት መንገድ ያገኘሁት ነገር ብቻ ይሄ ነው። ራሴን በስራ ስለወጠርኩ ነው እንጂ የተለየ ነገር ይሄ ነው የምለው ነገር የለም። እና የእናቴ ጸሎት እታግ በቃ አለ አይደል ሁሌ እንደውም አላመሰግንኳትም፣ ስለሷም አላወሩ በቃ አለ አይደል የኔ ጥንካሬ ናት። ብዙ ነገር ማለት ነው ከቨር አድርጋልኛለች። ከፋሚሊ ጋር ግጭት እንዳይመጣ ብዙ ነገር ነገ እንዲህ እንደማልሆን ታውቅ ነበር። እማላታለሁ ኪዶኜ ማለት ነው እኔ ሱስ አልጠቀም ሚስት አላገባም ካንቺ ጋር ነው የምኖረው ምናምን ነገር እላታለሁ። ፍቅሬ ማለት ነው ገብቷል አይደል። ግን ልክ ራስን ስታቀና አንተ ትልቅ ስትሆን ከመስመር ያወጣል። ግን የእሷ ጸሎት ልጅነቴን ታውቃለች። ከልጅነቴ ጀምሮ ያሳደገችኝ እናቴ ስለሆነች በደንብ ታውቃለች። ሄዳ ትለምንልኛለች፣ ትማጸንልኛለች ሌት ከቀን ማለት ነው ሌት ከቀን። ከዛ በቃ አይደል ፈጣሪ የእሷንም ጸሎት ሰማ፣ የኔንም ጸሎት ሰማ። በዙሪያ ያሉትን ነገሮች በሙሉ አሁን እንዳለውበት አይነት አረገልኝ ማለት ነው ኢየሱስ ክርስቶስ። በጣም ደስተኛ የሆንኩበት ቀን መስከረም ጳጉሜ 5 ባለቤቴን ያገኘሁባት ቀን ናት። እኔ ደስተኛ የሆንኩበት ቀን ያ ቀን ነው። በቃ አይደል መስከረም ሁሌ ጳጉሜ 5 ለኛ ቤት ውስጥ ምናምን ትልቅ ቀን ናት። ደስተኛ ሆነን ነው የምናሳልፈው ማለት ነው። ኢቭን እኛ ብቻ አይደለም የምናከብረው፣ ሙሉ ኢትዮጵያ ነው የሚያከብርልን ማለት ነው። መሸጋገሪያ ስለሆነ ማለት ነው። ያቺ ቀን አትረሳኝም እና ደግሞ ደስተኛ ነኝ በዛች ቀን። ሁሌ ያቺን ነገር ሳስባት ደስተኛ ነኝ እና በልጆቼም ደስተኛ ነኝ። ልጆቼን በቃ አይደል በልጆቼም ደስተኛ ነኝ። ሲቀጥል በጣም የምቆጭበት ቀን እናቴን ያስለቀስኩበት ቀን ማለት ነው አይደል። እናቴን ያስለቀስኩባት ቀን ለኔ በጣም ትቆጭኛለች። በቃ ግብግብ ነው የምታደርገው። ምናልባት ገብቷል አይደል ሌት ከቀን ነበር። ሌት ከቀን ነው ስለኔ የምታለቅሰው፣ ሌት ከቀን ማለት ነው። እነዛ ቀኖች ማለት ነውና አባቴን ምን አርገህልኝ ታውቃለህ? በቃ አይደል አንተ ምን አርገህልኝ ታውቃለህ? አባቴ ከሰጠኝ ነገር በላይ ገብቷል አይደል እኔ የነሳኝን ትንሿን ነገር እቺ ዕለታዊ ነገሯን ነበር እያሰብኩ የነበረው ማለት ነው። አባቴ ትልቅ ነገር ሰጥቶኛል። አንደኛ ኢትዮጵያዊ በመሆኔ ደስተኛ ነኝ። ሲቀጥል ደግሞ ሃይማኖቴን ሰጥቶኛል፣ ኦርቶዶክስን እምነቴን ሰጥቶኛል። ከዚህ በላይ ደግሞ ስጦታ የለም። ያቺ ቀን ትቆጨኛለች። በጣም የሚያንገበግበኝ ምን አርገህልኛል ያልኩት ቀን እስካሁን ድረስ ያንገበግበኝ፣ በጣም ነው የሚቆጨኝ ማለት ነው። እና በዚህ አጋጣሚ እኔ እንተዋወቃለን እኔና እሱ ማለት ነው አለ አይደል አስታውሽ የሆነ እንዲበድያለሁ እንዲያርግያለሁ እና ይቅርታ ብዬ እንደምለው ተስፋ አደርጋለሁ።
አመሰግናለሁ ወንድሜ። አሜን አሜን አባቴ። እኔም ማለት ነው አክብራችሁኝ እዚህ ድረስ መታችሁ ማለት ነው። ኢቭን አንድ 15 ቀን ምናምን ሁላ ታግሰኸኛል ማለት ነው። እና ታግሰኸኝ እዚህ ደረጃ እዚህ ቦታ ኢቭን ስሰራ እንኳን ስራ ላለማስፈታት በጣም ብዙ ነገር አድርገሃል ማለት ነው። እና ሁላችሁ ሙሉ ክሩዎቹ አመሰግናለሁ፣ እግዚአብሔር ያክብርልኝ ይላሉ በዩአር ፈርኒቸር ስም ማለት ነው። እና ደግሞ በዚህ አጋጣሚ ያው ዩቲዩባችንንም ቲክቶካችንንም ማለት ነው ቲክቶክም አለን፣ ቲክቶክም ፎሎ ያርጉ። ዩቲዩብ ቻናል አለ ልክ እንደነገርኩ ማለት ነው። አዳዲስ ነገር ነው የምሰራበት፣ ሙሉ ፋሚሊዬንም በዛ ለማስተዋወቅ አስቤያለሁ። እና ከኔም ደግሞ ማለት ነው ብዙ ነገር እንዲማሩ አለ አይደል እኔ ያለፍኩበትን መንገድ እና አሁን ላይ ያለሁበትን ነገር እያስተካከልኩኝ እንደ ስራ ለስራዬም አርቨርትን በዛው አድርጌ አሁን ከፍቻለሁ ጀምሬያለሁ። እና እሱንም ሰብስክራይብ ቢያደርጉልኝ አሪፍ ነገር ከኔ አብረን እንማማርበታለን ብዬ ተስፋ አደርጋለሁ።